አይምሯችን እናሰራው። እንዴት እናሰራው? ለምሳሌ አሁን የነበርኩበት ቤት የተጠየቅኩት የግል ህይወቴን ነው። መናገር አለመናገር መብቴ ነው። የግል ህይወቴን አልናገርም። ባይዘ የመጣው ይምጣ። ባይዘ ወይ ማለት በግል ህይወቴ አፍር አልጨረስኩማ። ሀሳቤን እኮ አልጨረስኩም። ለዛ ነው ብቻህን ብታወራ አይሻልም ወይ? ምን ልታወራ ነው? እስኪ አውራ። አንተ የምጠራው ዳንኩ ወደምትላት ቤተክርስቲያን ነው። አየህ፣ ስለዚህ የራስን ህይወት ሲጀምር ለመናገር እያፈርክ እኛ እንዴት ነው ወደዛ ምን ትመጣለህ? ህይወቴ ልንገርህ። ትመጣለህ? ህይወቴ ልንገርህ። እንዴት አልመጣም? የኔን ህይወት ሰምተህ ነው የምትመጣው ወይስ የቤተክርስቲያኗን አስተምሮ ሰምተህ ነው የምትመጣው? አንተ እንደ ዳንክ ማወቅ ፈልጋለሁ። መጀመሪያ ሲጀምር መጽሐፍ ቅዱሳዊ እንደሆንኩ ማወቅ ፈልጋለሁ። ከየት እንደመጣ በምን አውቃለሁ እኮ። ስለዚህ እኔ እንደ ዳንኩ የማሳይህ ከቤተክርስቲያኗ አስተምሮ ነው አይደለም? አይ መጀመሪያ ከራሴ ህይወት ነው የምትነሳው። እስኪ አንተ ከራሴ ህይወት መጽሐፍ ቅዱስን ሳትጠቅስ ምን ሳትጠቅስ ከራሴ ህይወት እስኪ እንደ ዳንክ አሳየኝ። እኔ ኦልሬዲ አምኜ ተጠምቄያለሁ እንግዲህ። ስለዚህ አሁን ድኛለሁ። ስለዚህ በቃ አምነህ ተጠምቀህ ድነሃል። ወንጌል እየሰበኩ ነው። መጽሐፍ ቅዱስ በጥምቀት ብቻ አይደለም ራሱ ድነትን የሚያቆመው። ሰው ያመነውን መናገር አለበት። ከጌታ ጋር ዕለት ዕለት መተባበር። እኔ አምኜ ተጠምቄያለሁ። ለምሳሌ ድኛለሁ። አንተ አምነህ አይደለም ተጠምቀህ ነው ያመንከው። እርግጠኛ ነህ? ኦፍኮርስ እርግጠኛ ነኝ። በምን እርግጠኛ ነህ? በ40 ቀን አይደል የተጠመቀው? አይደለም። አይ እኔ ካወቅኩ በኋላ ነው እውነት ለመናገር የተጠመቅኩት። እሺ እና ምን በህፃንነቴም ቢሆን ባይዘዌ በሁለቱም እኔ ችግር የለውም፣ ሞግታለሁ። ምንም ለውጥ ስለሌለው ማለት ነው። አንድ አይነት ነው። በልጅነቴ ብጠመቅ ተጠምቄያለሁም አምኛለሁም። አውቄም ብጠመቅ አምኛለሁ ተጠምቄያለሁ። አሁን እንደዚህ ያልኩ ለምንድን ነው? አንተ በቃ እርግጠኛ ሆነ ኦርቶዶክስ ህፃናትን ብቻ የምታጠምቅ አድርገህ ስለምታስቡ። በነገራችን ላይ ኦርቶዶክስ ህፃናትን ብቻ አይደለም እሺ የምታጠምቀው። ለምሳሌ እዚህ ሶሻል ሚዲያው ላይ የነበሩ ጴንጤ የነበሩ በነገራችን ላይ ጴንጤ የነበሩ ክርስቲያን ሆነዋል። ለምሳሌ ኮመንት ላይ ጻፉላቸው። እሺ ለምሳሌ ህፃናት አላልኩም፣ ተመስገን የጌታ ልጅ፣ ለምሳሌ ደምረው፣ ቶኒ፣ ናቲ፣ እነዚህ ሁሉ ትላልቅ ናቸው። እሺ ትላልቅ ናቸው። ባይዜ በእድሜ ሊበልጡ ይችላሉ። ካዶሽ አላቅም። እሺ አሁን እነሱ ወደ ቤተ ክርስቲያን አምነው ተጠምቀው ነው። ኦኬ አሁን እነሱ አምነው ተጠምቀው በዚህ እድሜያቸው በመጨመራቸው አንተን ወደ ቤተ ክርስቲያን ያ ኑሃሚን፣ ቴንኪዩ ሜሪ፣ ሄለን ያ ስለዚህ የነሱ ህይወት ወይም ደግሞ መቼ እንደተጠመቁ አንተ ወደ ድነት አይመራም። ለምሳሌ አንተ አምነ መጠመቅህን ነገርከኝ፣ መቼ እንደተጠመቅ ምን አልነግረኸኝ፣ እንዴት ነው ወደ ድነት የምትመራኝ? ምን የሚሉት ይሄ እንትን ነው። ስለዚህ ሰው ወደ ድነት የምትመራው የቤተክርስቲያን እንተዋን አስተምህሮ ገልጠህ አሳይተህ ነው። ገብቶሃል? ለምሳሌ ጴንጤ ነህ አይደል? አንድ ባይዞ ማወቅ ያለብን ምን መሰለህ፣ አሁን እየሰማኝ ነው ናት እየሰማሁ ነው። ቀጥል። ኦኬ አሁን ኦልሬዲ እናንተ ጥምቀት ለድነት ብላችሁ ነው የምታስተምሩት። እኛ አሁን ኦልሬዲ ጥምቀት የዳነውን ለማሳየት ማረጋ ኮንፈርሜሽን ማናችሁ እናንተ? እኛ ፕሮቴስታንት ሁላችንም ነው። አይ ሁላችሁም አትሉም። ለምሳሌ መካነ ኢየሱስ ለመዳን ነው ትላለች። ለምሳሌ መካነ ኢየሱስ ጸጋ መቀበያ ትላለች እንጂ ጥምቀት ብቻውን ያድናል አትልም። እምነት ይፈጥራል ብላ ታምናለች እንጂ ጥምቀት ያድናል ብላ አታምንም። ልክ አይደለም? ኦፍኮርስ ከፈለግ ላሳይ ይችላሉ። ከነሱ አውጣልኝ። ኦኬ እነሱም ሲጀመር አንዴ የህፃነት ካቴኪዝም ላይ አምጣልኝ። አሁን ባፕቲዝም ላይ አምጣልኝ። ችግር የለውም። ከዌብሳይታቸው ላሳይ ይችላሉ። ችግር የለውም። የምን ዌብሳይት? ቡክ ኦፍ ኮንኮርድ ብለህ ሰርች አድርገህ አውጣልኝ። አምጣልኝ። አይደለም የእነሱ ሲኖድ የአሜሪካ ሲኖዱ በዛ ላሳይ ይችላሉ። ችግር የለውም። ሲኖዱ ላይ ባይዘዌ እዛ ላይ የተጠየቀውን ጥያቄ ነው የመለሱት። ጥያቄ የመለሱትም ከምን አንጻር እንደሆነ እኔ ያሳይሃለሁ ማለት ነው። ኦኬ እንደዛ አይደለም። ጥምቀት እምነት ይፈጥራል። ቆይ አንዴ አትደራ። እምነት ይፈጥራል ያሉበትን ወይ የመለሱበት ለህፃናት የመለሱበት ወይ ባይዘዌ ከሲኖዳቸው እኔ ፎር ሳሊቬሽን እንደሆነ አሳይሃለሁ። በነገራችን ላይ ግን ከካቴኪዝማ ከእምነት መግለጫው አሳየኝ መጀመሪያ። ሉትራን እምነት መግለጫ አላቸው አደለ? ላርጅ ካቴኪዝም፣ ስሞል ካቴኪዝም አላቸው። ከዛ አሳየኝ እስቲ። ይዘው ማወቅ ያለብህ እነሱ ድነት ነው። እኔ ላሳየህ። ቆይ አንዴ እሺ፣ አሳያለሁ። ካወራሁ በኋላ ችግር የለውም አሳያለሁ ያልኩትን
እምነት ብቻ ጸጋ ብቻ ብሎ ጥምቀት ለድነት ሲሉ ምን ማለታቸው እንደሆነ ባይዘው ለማወቅ ከባድ አይደለም። ምክንያቱም ያው ታውቃለህ አንተም እነሱ ጥምቀት ሚንስ ኦፍ ግሬስ ወር ጸጋ መቀበያ ብሎ ነው የሚያምኑት። እምነትን ይፈጥራል ብሎ ነው የሚያምኑት። ሚንስ ኦፍ ግሬስ ምን ማለት ነው? የጸጋ መቀበያ ማለት ነው። እሺ አንደኛው ጸጋ ሰውን የሚያድን ነው አይደለም? የእምነት መቀበያ ብሎ ነው የሚያምኑት። ቆይ አንዴ፣ አንደኛው ጸጋ ለምሳሌ ሰውን የሚያድን ነው አይደለም? እምነት ብቻ ካሉ በኋላ እኮ ነው እምነት ጸጋ ብቻ ብሎ ካሉ በኋላ እኮ ራስ ባመጣሁ እኮ ነው የያዝኩ። ለምሳሌ ሚንስ ኦፍ ግሬስ ነው ብለው ያምናሉ። አዎ እኛም እናምናለን። በነገራችን እናንተ እንደዛ ብላችሁ አታምኑም። እናንተ እንደዛ ብላችሁ አታምኑም። ኧረ ፍታ፣ ኧረ ተው አሳየኝ። እሺ አሁን የምታምነው እንደዛ ነው የምናምነው ብለህ አሳየኝ እና ችግር የለውም እቀበላለሁ። ለምሳሌ እንደውም ቀለል ላድርግልህ። ናይሲያን ኮንስታንቲኖፖሊተን ክሪድ ታውቀዋለህ? እኔም እሱን እቀበላለሁ። ችግር የለውም። ለኃጢአት ስርየት የሚለውን ትቀበለዋለህ? እሱ ሁለተኛ ነው። እሱ ቆስጠንጢኖስ ነው። ኮንስታንቲኖፖሊተን ክሪድ እኮ አልኩ እኮ። ኦኬ ኦፍ ኮርስ እሱን አሁን እቀበላለሁ፣ ግን እኔ ብሬክዳውን ማድረግ አለብኝ። እሱ ማነህ አንተ? ብሬክዳውን ማን እንዳረገው ልታረገው በራስህ? ምክንያቱም መጽሐፍ ቅዱስ እንደሚለው ነው እኔ የምቀበለው። አይ አይደለም፣ ትቀበለዋለህ፣ ግን ብሬክዳውን አደርገዋለሁ አልክ። በራስህ ነው ብሬክዳውን የምታደርገው። ኤኒዌይስ ወደዛ እንሄዳለን። በራስህ ብሬክዳውን እንዴት እንደምታደርገው ታሳየናለህ። ለምሳሌ የኃጢአት ስርየት ከእግዚአብሔር የሆነ ነው አይደለ? ስጦታው ነው አይደለ? የኃጢአት ስርየት በስሙ ነው የምናገኘው። መጽሐፍ ቅዱስ የእግዚአብሔር ስጦታ ነው አይደለም? የኃጢአት ስርየቱ ራሱ አይ ስናምን በክርስቶስ የእኛ ስራ ነው ወይስ የእግዚአብሔር ስራ ነው? የእግዚአብሔር ስራ ነው አልኩ እኮ። በቃ ይሄን ስራ ይኸው በጥምቀት እናገኛለን አለን እኛ። ይኸው ሚንስ ኦፍ ግሬስ ማለት አንደኛው ይሄ ነው። ለምሳሌ ሁለተኛው ቲቶ 3:5 ልጅነት እናገኝበታለን። ኦኬ አይ ልጅነት የማን ነው? ማስረጃ እየሰጠው ነው። ጆሮ አይሰማም እንዴ? ቲቶ አልኩ። እሱን እኮ ችግር የለውም። አንተ የምትለው እኔ የምቀበላለሁ እኮ ከመጽሐፍ ቅዱስ። ይሄ ነው የምናምነው። መጽሐፍ ቅዱሱ የራሴ እኮ ነው። ያንተ አረከው እንደ የራሴ እኮ ነው። መጽሐፍ ቅዱሱ እኮ የራሴ እኮ ነው። ከመጽሐፍ ቅዱስ ነው የምሰጥህ። ለምን አልሰጥህም? የመጀመሪያ አስተምሮዬን የምናገርበት እኮ መጽሐፍ ቅዱስ ነው። ለምሳሌ ከዚያ አባቶችም ትምህርት አለ፣ አሳያለሁ ሚንስ ኦፍ ግሬስ እንዴት እንደሆነ። ግን እንደው በቀላሉ ሩቅ ሳትሄድ ላሳየ ስለፈለግኩ ነው። እናንተ ሚንስ ኦፍ ግሬስ አትሉ ማለት። ለምሳሌ አንደኛው ጸጋ ለዳግም ልደት የሚሆን ጸጋ ነው። ለምሳሌ ኦኬ፣ ለምሳሌ ለዳግም ልደት የሚሆን ነው። ዳግም ልደት ጸጋ ነው፣ ወይ ደግሞ ልጅነት ጸጋ ነው፣ ስጦታ ነው። ይህን ስጦታ የምናገኘው በጥምቀት ነው። እንዴት? ዮሐንስ 3:5 ቲቶ 3:5 ልጨምርልህ? ሁሉንም ችግር የለም ያወጣም። ኦኬ ዮሐንስ 3:5 ችግር የለም የሚታወቅ ነው። ግን ቲቶ ላይ ያለው ነበር። ዮሐንስ 3:5 ነው የምጀምርልህ። እሺ እውነት እላለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። ሰው በምንድን ነው የሚወለደው አለ? የሚወለደው ቆይ አንዴ ከውሃና ከመንፈስ አይደለ? ስለዚህ ይህንን እኛ ጥምቀት ነው የምንለው። ስለዚህ ውልደትን ሚውት አላረግህም፣ ለዛ ነው። አንዴ ፕሊዝ ኦኬ፣ አንዴ እሺ። ለምሳሌ ይኸው ዳግም ልደት የምናገኘው በጥምቀት ነው። ለምሳሌ ዳግም ልደት ወይም ደግሞ ልጅነት ጸጋ ነው አይደለም? ነው። ጸጋውን እንቀበላለን በጥምቀት። አዎ። ማስረጃ አንደኛ ዮሐንስ 3:5 ይኸው በጥምቀት እንዴት እንደወለደን ደግሞ አሳያለሁ። ሌላ ቦታ ማለት ነው፣ በጥምቀት ማለት ነው እንዴት እንደሆነ። ላይቭ ቪዚቢሊቲ ምናምን በጣም እያለኝ ነው ባይዘወይ እና ባለፈውም ላይቭ ከፍቼ እንደዚህ ብሎኛል። ኤኒዌይስ አፒል አሮን ነው ለምን እንደዚህ እንዳለኝ ግን አላውቅም። ኤኒዌይስ ሼር ምናምን ይደረግ እሺ። ሰው ራሱ እየገባ አይደለም 200 ሰው። ለማንኛውም ሚንስ ኦፍ ግሬስ እንላለን። ግን አሁን ፖይንታችን እንዳይረሳ መካነ ኢየሱስ ሉተራን ፎር ሳልቬሽን አይሉም ብለኸኛል አይደል? አሳየኝ። አሁን እሱ አይሰማኝ ይላሉ፣ ግን እንደዛ ሲሉ እነሱ የጸጋ መቀበያ ነው ብሎ ነው የሚያምኑት አልኩ እኮ። የጸጋ ምንድን ነው? የጸጋ መቀበያ ሚንስ ኦፍ ግሬስ እያሉ። እሺ ድህነት ጸጋ ነው አይደለም? ድህነት ጸጋ ነው አይደለም? በራሱ ስጦታ ነው ኦፍኮርስ። ስለዚህ ያንን ድህነት የምናገኘው በጥምቀት ነው ይላሉ። ይኸው ጸጋ መቀበያ ማለት ያ ነው። እምነትን ይፈጥራል ብሎ እኮ ነው። ሰው በእምነት ብቻ ይድናል ካሉ በኋላ ያ ጥምቀት እምነትን ይፈጥራል። በጣም ኪዮስ አለ ውስጥ፣ በጣም ውስጥ አለመረጋጋት አለ። ምን አልከኝ? ሚንስ ኦፍ ግሬስ ወይ ደግሞ የጸጋ መቀበያ ነው ብለው ነው የሚያምኑት አልከኝ አይደለ? አይደል? ኦፍ ኮርስ የስ አንደኛው ጸጋ ብዙ ነው አይደለ? የእግዚአብሔር ስጦታ ብዙ ነው። ይሄው አንደኛው ጸጋ
ድህነት ነው። ድህነትን የሚቀበሉበት ነው። አንደኛው ጸጋ፣ ቆይ ስመኝ፣ እምነት ነው። አይ የእነሱን እኮ ነው እየነገርኩ ያለው። እኔ እምነት ይፈጥራል አይሉም አላልኩም። ወይም ደግሞ ምን ታሳየኛለህ? እምነት ብቻ ነው የሚፈጥርልን ሌላ ነገር አያደርግም የሚለውን አሳየኝ። እምነት ደግሞ ለመዳን ነው። እምነት ሲጀምር ለህፃናት ፎር ሳልቬሽን እንደሆነ ላሳየ። ለህፃናት ራሱ በነገራችን ላይ ቆይ እምነት ይፈጥራል ያለው ለአዋቂዎች ነው ለህፃናት ነው ሲኖዱ ሲጀመርም እነሱ እኮ ህፃናት ለአዋቂዎች ምንድነው ጥቅሙ? በሉትራን ደግሞ በመካነ ኢየሱስ አዋቂዎችን አያጠምቁም። ስለዚህ አንተ መካነ ኢየሱስ መሆን ብትፈልግ ወይ ደግሞ ከእስልምና ብትመጣ አትጠመቅም? ከእስልምና ብመጣ እጠመቃለሁ። እሱ አዋቂዎችን አያጠምቁም። ከኦርቶዶክስ ከካቶሊክ ብትመጣ አትጠመቅም። ማይ ገድነስ ከእስልምና ሰው ሲመጣ አያጠምቁም ወይ? ከእስልምና እኮ ሲጀመርም ስላልተጠመቀ ያጠምቃሉ አልኩ እኮ። ካመነ በኋላ ነው የሚያጠምቁት ወይስ ከማመኑ በፊት? ኦኬ እሱማ ካመነ በኋላ ነው፣ አስተምሮ ነው የሚያጠምቁት። ስለዚህ እምነት ይፈጥርለታል የሚለው ስፔሻል እንትን ነው፣ ለህፃናት ነው ያሉት አይደለ? እሱንም ከምን አንጻር እንዳሉ ባይዘ ማውራት እንችላለን ማለት ነው። የመጀመሪያው ነገር ግን ለድህነት ለአዋቂዎች ሲያጠምቁ ለድህነት ብለው ነው የሚያጠምቁት ወይስ አይደለም? ለምሳሌ ኦኬ እየነገርኩህ እኮ ነው። አንድ ሰው ኦልሬዲ ሲጀመርም ጥምቀትን ከእምነት አይነጥሉም። እየነገርኩህ ነው። አሁን የጠየቅኩህን ብቻ መልስልኝ ፓፓ። ኦኬ እየነገርኩህ እኮ ነው። ጥምቀትን ከእምነት አይነጥሉም። እኛም አንነጥለውም። የጠየቅኩህን መልስልኝ። ጥምቀት ለድህነት ብለው ነው የሚያጠምቁት ወይስ አይደለም? እየነገርኩህ እኮ ነው። ጥምቀትን ከእምነት አይነጥሉም አልኩህ እኮ። ይነጥላሉ አላልኩም። ጥምቀቱ ለድህነት ያስፈልጋል ወይስ አያስፈልግም ብለው ያምናሉ? ኦኬ አይ አብሶሉት ነሰሰሪ ሰው ነሰሰሪ ብለው ያምናሉ። አብሶሉት ነሰሰሪ ማለት ነው። አይ በጣም ፍጹም። አሁን ለምሳሌ አጥማቂ በሌለበት ቦታው መጠመቅ ግዴታ የለበትም። አሁን እሺ እንደዛ ካልክ እምነት አብሶሉት ነሰሰሪ ነው። እምነት በጣም እንጂ አብሶሉት ነሰሰሪ ነው። እሺ የአእምሮ ህመም ያለባቸው ሰዎች ሳያምኑ ሲሞቱ ምንድን ነው የሚሆኑት? እሱ የእግዚአብሔር ስራ ነው። አልተጠቀሰልንም። ካልተጠመቁ ምንድን ነው የሚሆኑት? አይ አልተጠቀሰልንም። ስለዚህ አብሶሉት ነሰሲቲ አይሆንም እምነትም ማለት ነው። በሆኑ አጋጣሚ እንደዛ የሚባል ነገር ትምህርት የለም ሲጀመር። እኛ ህፃናት የመካነ ኢየሱስ ህፃናት አንዴ የመካነ ኢየሱስ ህፃናት ከተጠመቁ በኋላ ቢሞቱ ሳያምኑ ምንድን ነው የሚሆኑት? የነገርኩህ እኮ እምነት ስጦታ ብሎ ስለሚያምኑ ያጠምቃሉ። ምክንያቱም እምነት ይፈጥራል ብሎ ከተጠመቁ በኋላ ቢሞቱ ምንድነው የሚሆኑት? ይድናሉ አይድኑም? ቆይ ህፃናት ሲጠመቁ ይድናሉ አይድኑም? በመካነ ኢየሱስ መለስኩልህ እኮ ህፃናት ይድናሉ፣ ግን እምነትን ይፈጥራል ብሎ ነው የሚያምኑት። ቆይ ገባኝ። መዳን በእምነት ብቻ ነው እነሱ ጋር መዳን በእምነት ብቻ። እሺ አንዴ ይድናሉ ብለኸኛል። አንዴ ሶላ ፊዴ ይላሉ። ጥሩ። ቆይ ህፃናት ሲጠመቁ ይድናሉ ብለኸኛል። ጥሩ። ሉትራን እንደዛ ነው የሚያምኑት። እሺ ሳያምኑ ቢሞቱስ ድነታቸውን ያጣሉ? ኦኬ አይ አልተጻፈልንም። እንትን አያደርጉ። ድነዋል ብለኸኝ ነበር እኮ። ምን ድነዋል ብለኸኝ ነበር። ህፃናት ሲጠመቁ ይድናሉ አይድኑም? እምነት ይፈጥራል ብሎ ነው የሚያምኑት አልኩህ እኮ ነው። ኦልሬዲ ነገርኩህ እኮ። እምነት ሲጀመር ሰው እምነት ከፈጠረለት ያ እምነት ያድናል ብሎ ነው የሚያምኑት። መለስኩልህ እኮ ቅድም እኮ ይሄን ዘግተናል እኮ። አንተ ደጋግመህ እየጠየከኝ ነው እና ከአንተ ጋር አሳየኝ። እሺ ካቴኪዝሙ ላይ የኢንፋንት ኦን ኢንፋንት ባፕቲዝምን አሳየኝ። እኔም እየከፈትኩልህ ነው። ቆይ እሺ እስከዛ አውጣው። ተቋረጥኩ እንዳለው አለ አሁን እሺ አውጣልኝ። እሺ በደንብ እንትን አርጉት። እሺ ሼር አርጉት። በጣም እያዛገኝ ነው።
እያወጣ ነዋ። ያ ኔት ዛሬ ዝገት ነው። ስማ ሪስትሪክሽን ብሎ ከላይ ጽፎብኛል ራሱ። እሺ አለህ ካዶሽ እያወጣሁ ነው። ቆይ አለ እያወጣሁ ነው። እሺ አውጣልኝ። ትቆያለህ መሰለኝ። እኔ ላውጣልህ። እሺ አንዴ ካሜራ ላብራ። ኦኬ አውጥቻለሁ። ከፈለክ ላሳይ እችላለሁ። እሺ እንትኑን ላጥፋ እንዴ ኢፌክት ነን። እሺ ቡክ ኦፍ ኮንኮርድ the apology of the Augsburg confession ይታያል። ያንተን እኒ ወይስ የኔን እኒ? እሺ አንብበው። ሚዩት ነህ። ዙም አድርገውና አንብበው። አይ ሚዩት ነህ፣ ሚዩት ነህ፣ ሚዩት ነህ። አይሰማም የኔ? ሚዩት ነህ። ኦኬ ይቅርታ፣ ይቅርታ። እሺ ያው ይታያል እዚህ ጋር። እሺ ጥያቄው ምንድን ነው? ኦኬ ካን ዩ ፕሊዝ ክላሪፋይ ዘ ሉተራን ቪው ኦፍ ባፕቲዝም ኢን ዘ ፐርፐስ ምናምን ብሎ ካለ በኋላ ዳዝ ቻይልድ ቢካም ዘ ክርስቲያን ወይን ባፕታይዝድ ብሎ ይጠይቃቸዋል። ማኑ ይጠይቋል። ከዛም ላይ መለሱን ምን ማለት ነው? ማለት ስለ ሉትራን ስለ ጥምቀት ጥቅምና ስለ ህፃናቶች ምናምን ልጆች ሲጠመቁ ጥቅማቸው ምን እንደሆነ የተጠየቀው። አንዴ ድገመው፣ እኔ ልተርጉመው። ካን ዩ ክላሪፋይ ዘ ሉተራን ቪው ባፕቲዝም ኢን ዘ ፐርፐስ ስለ ሉትራን ስለ ጥምቀት ጥቅምና አላማው ክላሪፋይ ልታደርግልኝ ትችላለህ? በተለይ በህፃናቶች ክርስቲያን ለመሆን ብሎ ነው የተጠየቀው። አንብበው። ካን ዩ ፕሊዝ ክላሪፋይ ዘ ሉተራን ቪው ባፕቲዝም ኢን ኢትስ ፐርፐስ። እሺ ጨርሷ። ኦኬ ዳዝ ዘ ቻይልድ ቢካም ኤ ክርስቲያን ዌን ባፕታይዝድ ሲጠመቁ ህፃናት ክርስቲያን ይሆናሉ ወይ? አውቆ እሺ አንብበው። አሁን ይሄ ጥያቄ ነው፣ ጥያቄና መልስ ላይ ናቸው። እሺ ሉትራን ቢሊቭ ዛት ዘ ባይብል ቲችስ ዘ ፐርሰን ሴቭድ ባይ ሉትራን የሚያምነው መጽሐፍ ቅዱስ ያስተምር ግሬስ አሎን ትሩ ፌዝ ኢን ጂሰስ ክራይስት አሎን ይላል። ሰው በክርስቶስ ብቻ በእምነት ብቻ ነው ሰው የሚያምነው ብሎ ነው የሚያምነው ብሎ ነው መጀመሪያ ያስቀመጠው። አምስቱን ስራዎች ይቀበላሉ። እንደዛ ብሎ ካለ በኋላ ምን ይላል? ዘ ባይብል ቴልስ አስ ሳች ፌዝ ካም ባይ ሂሪንግ መጽሐፍ ቅዱስ ሲናገር እምነት ከመስማት ነው ይላል። ጂሰስ ሂምሰልፍ ኮማንድስ ባፕቲዝም ቴል አዝ ዘ ባፕቲዝም ኢዝ ዋተር ቱጌዘር ዊዝ ኢን ዘ ወርድ ኦፍ ጋድ። ኢየሱስ ክርስቶስም በማቴዎስ ወንጌል ምዕራፍ 18 ቁጥር 29 በውሃ እያጠመቃችሁ ቆይ ጂሰስ ኮማንድ ትእዛዝ ሲሰጥ ቴልስ አስ ባፕቲዝም ኢን ዋተር ዩዝድ ቱጌዘር ዊዝ ዘ ወርድ ኦፍ ጋድ የእግዚአብሔር ቃልና ኢየሱስ ክርስቶስ ያዘዘው ማለት ነው። ውሃ ጋር ቱጌዘር እንትን ይሆናል ብሎ ነው ያለው። እዛን ደግሞ የመጽሐፍ ቅዱስ ጥቅስ ያስቀምጣል ማቴዎስ 19:20 ብሎ። ከዛም በኋላ ምን ይላል? ኦኬ ቢካውዝ ዘ ቢሊቭ ዘ ባፕቲዝም ኢዝ ዋን ኦፍ ዘ ሚራክለስ ሚንስ ኦፍ ግሬስ ጥምቀት አንዱ የጸጋ መቀበያ መንገድ ነው ብሎ ካለ በኋላ
አናዘር ጋድ ወርድስ ኢን ዘ ዋተር ስፖከን የኢየሱስ ክርስቶስ ያው ቃል ከውሃ ጋር አለ ብሎ ነው የሚያምኑት። እንግዲህ ያው ሰውን በውሃ በአብ በወልድ በመንፈስ ቅዱስ ያጠምቃችኋቸው ደቀ መዝሙርት ያድርጉ ኢየሱስ ክርስቶስ ብሎ ስላለ ያ ቃል ከውሃ ጋር አንድ ላይ ነው ብሎ ነው የሚያምኑት። ነስሩ which God creates and strengthens the gift of faith in the person heart ይላል። አየህ ሰው ሲጠመቅ እግዚአብሔር ያ ቃል ከውሃ ጋር ስለተቆራኘ እግዚአብሔር በዛ በውሃ ሰው ሲጠመቅ በማይታየው ውሃ ሲጠመቅ እምነትን በውስጡ ይፈጥራል ብሎ ነው የሚያምኑት። ከዛም በኋላ የመጽሐፍ ቅዱስ ጥቅሶችን ያስቀምጣል። ሐዋርያ ሥራ ምዕራፍ 2:38 ሐዋርያ 22 ምናምን አንደኛ ጴጥሮስ፣ ገላትያስ፣ እንደገና ሮም፣ ቆሮንቶስ ብሎ ያስቀምጣል እዚህ ክፍል ላይ። ኦልሬዲ አሁን ቅድም ያልኩን ቃል በቃል አውጥቼላለሁ ስለ ሉትራን ቪው ኦፍ ባፕቲዝም። በእናትህ ፍታ በእናትህ ይሄ የተናገረው እና ታዲያ አያድንም ይላል። እምነት ይፈጥራል አልኩ እኮ። ሉትራን ሲጀመር የሚያምነው በጸጋ ብቻ በክርስቶስ ብቻ ያምናል ካለ በኋላ እኮ ያ ጥምቀት እምነት ይፈጥራል ብሎ እዚህ ጋር እንትን ያለው ይሄ አንተ ካመጣኸው የሚበልጥ ማስረጃ ላምጣልህ። አሁን አንተ ያመጣኸው እምነት ይፈጥራል ያሉትን ነው። አዎ እምነት ይፈጥራል ይላሉ እና ሉትራን ምንድን ነው የሚያምነው? ምን ብሎ ነው የሚያምነው? መጀመሪያ ሰው እሱም ብቻ አይደለም። ቆይ አንዴ ተረጋጋ። አውግስበርግ ኮንፌሽንን ታውቀዋለህ? እንዴት አላውቀውም? አሁን እሺ ይኸው አፖሎጂ ላይ ምንድን ነው የሚለው ሲያነበው ይኸው the ninth article has been approved in which we confess that baptism is necessary ምን to salvation ይላል። ለድህነት አስፈላጊ ነው ምን ጥምቀት ይላል። ተቀበለው ምን ብያለሁ እኮ እኔ አብሶሉት ነሰሰሪ አይደለም ነሰሰሪ ብያለሁ። አንዴ ቶ አብሶሉት ይሄ ምናምን እምነትም አሳየውክ ቶ እዛ ውስጥ አትደበቅ። አብሶሉት ኔሴሲቲ ለምሳሌ ለህፃናት አብሶሉት ኔሴሲቲ ላይሆን የሚችልበት አጋጣሚ ይኖራል። ለምሳሌ ህፃኑ ተጠምቆ ቢሞት አብሶሉት ኔሴሲቲ ላይሆን ይችላል። አሁን እዛ ውስጥ አትደበቅ እሺ። አብሶሉት ኔሴሲቲ ምንድነው? ሁኔታዎችን እንትን ማለት ማገናዘብ መቻል አለብን። የመጀመሪያው ነገር ማለት ነው። ለምሳሌ ለአእምሯቸው ህመም ላለባቸው፣ የአእምሮ እድገት ውስንነት ያለባቸው ለምሳሌ ለነሱ እምነት ራሱ አብሶሉት ኔሴሲቲ አይሆንም። በቃ አይሆንም። ያው የሉትራን እምነት ግን ይሄ ብቻ ነው ብለህ ግን ሊሚትር ስታደርገው ገርመህ ነው። ይሄው አፖሎጂ ላይ ምንድን ነው የሚለው? የመጀመሪያው ነገር ይሄ ኢንፋንት ባፕቲዝምን ነው ማሳየ ባይ ዘ ወይ The ninth article has been approved in which we confess that baptism is necessary to salvation and that children are to be baptized and the baptism of children is not in vain. ምን ማለት ነው? ኦኬ አንብበም ጋሚ The baptism of children is not in vain. ተራ ነገር አይደለም አይደለ? Yeah, of course. But is necessary and effectual to salvation. እሺ ሳልቬሽን ምን ማለት ነው? ኦኬ ለመዳን ኔሰሰሪ ብያለሁ እኮ ነው። ቅድም አስፈላጊ ነው ብያለሁ፣ ግን አብሶሉት አይደለም አልኩ እኮ። ቆይ ወይኔ እኔ እኮ አንድ ነገር ልንገርህ ነገርኩ እኮ እነሱ ኔሰሰሪ ይላሉ። አብሶሉት አይደለም ያሉበትን አሳይ። አብሶሉት ኔሰሲቲ አይደለም ያሉበት። አንተ አሁን ያወጣውን አንብብ ይነግሩሃል። ኦኬ አብሶሉት አንተ አሁን ያወጣውን አንብበው። ኧረ በእናትህ ኧረ ቆይ እንደማመጥ። አሁን ምን አልኩክ? ለድህነት ኢፌክቹዋል እና ነሰሰሪ ነው። ለድህነት አስፈላጊና ውጤታማ ነው። ምን ጥምቀት ለህፃናት አለ። ለምሳሌ አይደለ እንደዚህ ብለህ ታምናለህ? ግን መጀመሪያ አንተ ኦኬ እኔ ችግር የለውም። አሁን ከነሱ ጋር ምን ብዬ እንደዚህ በነገራችን ላይ ጥምቀት ላይ ያላቸውን እምነት አንተ የለህም። ለምሳሌ ጥምቀት ከሞት ወደ ህይወት ያመጣናል፣ ከሰይጣን እስራት ነፃ ያወጣናል ይላል። ትቀበለዋለህ? የት አለ ያለውን ቃል በቃል አሳየኛ። ጠብቀኝ።
ሶሪ ማስታወቂያ ከፈተብኝ። አንዴ ይቅርታ። ኔት በጣም እያስቸገረኝ ስለሆነ ነው። ሶሪ። እሱን ከምታሳይ ራስን ብታሳይ አንደኛ ይሻላል። ግን አንተ ዝም ብለህ እነሱን ታሳይ። ኮንስታንቲኖፖሊታን ክሪድ አሳየውክ። ጥምቀት ለኃጢአት ስርየት እንደሆነ ምን ትፈልጋለህ? ሌላ ምን ትፈልጋለህ? ኦኬ ያንንም እኮ እኔም እቀበላለሁ አልኩህ እኮ ጉባኤዎችን እስከ 4 ጉባኤዎች ለኃጢአት ስርየት የሚለውን አትቀበለውም። ትቀበለዋለህ። ጥምቀት ለኃጢአት ስርየት ነው የሚለው። ኦኬ ያ ብሬክ ዳውን መሆን አለበት አልኩህ እኮ። አስረዳ ካልከኝ አስረዳለሁ። ኦፍኮርስ እሺ አንተ ከምን አንጻር ብሬክ ዳውን እንደምታደርግ እንትን ትለዋለህ። እሺ ይኸው ስሞል ካቴኪዝም ዶኖ ዙም እንደዚህ ማድረግ ከቻልኩ ላሳያችሁ። እሺ what does baptism give our profit የሚለው ላይ it work forgiveness of sin ለኃጢአት ስርየት ነው። እሺ deliver from death and the devil and salvation to all who believe this at the word and promise of God declare ይላል። ከሞትና ከሰይጣን ነፃ ያወጣናል ይላል። የኃጢአት ስርየት ይሰጠናል ይላል። ትቀበለዋለህ? ይኸው ስሞል ካቴኪዝም ላይ ነው። አሁን ሆሊ ባፕቲዝም ላይ ድጋሚ ተርጉምልን እስኪ። ልክ አይደለም። ልክ አይደለም። አትረጋገም። ልክ አይደለም። ድጋሚ አንተ ተርጉመው። እሺ ማርክ አደርግልሃለሁ፣ አንተ ትተረጉመዋለህ። እሺ ምን ማለት ነው ይሄ? ጥምቀት ለእኛ የምትሰጠው ጥቅም ይላል። እሺ ይሄ ምን ማለት ነው? ኦኬ ለኃጢአት ስርየት ይሰጠናል አለ። ከዛም በኋላ ቀጥልሽ። ስንት አይነት የኃጢአት ስርየት ነው ያለው? ያው እነሱ ኦኬ እናንተ እንዴት ብላችሁ እንደምታምኑ አላውቅም። ተወን፣ እኛን ተወን። በአንተ ስንት አይነት የኃጢአት ስርየት ነው ያለው? ኃጢአት ሲሰራ የለ ስንት አይነት ነው? ኦኬ እነሱ አሁን ኦልሬዲ በጥንተ አብሶ ስለሚያምኑ እንትን ይላሉ። የሚተላለፍ አክቹዋል አይደለም። እዚህ ጋር ኃጢአት ስርየት የተባለው አክቹዋል ኃጢአት ስርየት አይደለም። ከአዳም የወረስነው መርገም አለ። መርገም እንትን የሚባለው ምን ከአዳም የወረስነው ኃጢአት የለም። እኛ ሰው አምጣ እስኪ ከአዳም የወረስነው ኃጢአት አለ የሚለውን አምጣ ውስጥ ምን ጋር ነው? ኦኬ እናንተ እሺ ለምንድን ነው የምታጠምቁት? የኃጢአት ስርየት ነው ብለን አራቶንኛን እንዴ እነሱ ከአዳም የወረስነው ኃጢአት አልከኝ። አምጣ እስኪ ምን ጋር ነው? ይኸው ሲን ሲሉ ዘፍጥረት ምዕራፍ ያለውን ክፍል ላውጣልን። ዘፍጥረት ማን አለ? ይኸው መካነ ኢየሱስ ወይ ደግሞ ሉትራን ሲን ሲሉ የአዳምና ኃጢአት ነው ያሉበትን እስኪ አምጣና አሳየ። አዲሱን ሰው ለመልበስ በሮሜ ምዕራፍ ሮሜ 6 ከቁጥር 1 እስከ 4 በል አንተ ገና ጠጥተህ ነው እንደመጣው። እሺ ተርጉም። በቃ ዝም ብለህ አታውቀውም አንተ። እሺ እንዴት ነው? አይ እንደዚህ አትበለኛ። አንተ ራስህ ተርጉም። እሺ ችግር የለውም። አንተ ተርጉም። አይ ስህተት ነው ብለኸኛል። ተርጉም። ለኃጢአት ስርየት አልኩህ እኮ አንተ ለምን ኃጢአት ስርየት? ቆይ ጠይቃለሁ። በትክክል ተርጉመው። እሺ ለኃጢአት ስርየት ነው አልኩህ። ዘ ፎርጊቭነስ ኦፍ ሳይን አልኩህ። በትክክል ተርጉመው። አንብበው መጀመሪያ። the works forgiveness of sign ዘወርክ አይልም። ማን it works forgiveness of sign ይላል። ሳይንም አይልም ሲን ነው የሚለው። እሺ it works forgiveness of sin አለ። ምን ማለት ነው? ተርጉምልኝ። እሺ አንተ ችግር የለውም። ያወጣው አንተ ነህ። ችግር የለውም። ምን ማለት ነው? ለኃጢአት ስርየት አልኩህ እኮ። ለኃጢአት ስርየት ምን? ለኃጢአት ስርየት ምን ስራ? ለኃጢአት ስርየት ስራ አልኩህ እኮ። እሺ ለኃጢአት ስርየት ነው የምንጠመቀው እያሉ ነው አይደለ? ኦፍ ኮርስ ለኃጢአት ስርየት ያገለግላል አይደለ? እያሉ ጎበዝ። እሺ አንብበው። ይሄ ዴሊቨሪ ፍሮም ዴዝ እንደ ዴሊቨሪ ሳይሆን ዴሊቨርስ
ኦኬ ችግር የለውም ይሁንሽ። አንተ እንደፈለግከው እንደፈለኩት አይደለም። እኔ እንደፈለኩት አይደለም። እንደዚህ አይነት ነገር በጣም ነው የሚያናደኝ። ባይዘ እኔ እንደፈለኩት አንብብ አላልኩም፣ ተሳስተሃል እያልኩ ነው። ዴሊቨሪ አይደለም ነው ያልኩ። ወደ እኔ አታዙር። ቀጥል። ኦኬ ዴሊቨሪስ ፍሮም ዴዝ እንደ ዴቪል አልኩ እኮ ከሰይጣንና ከሞት ለመዳን አልኩ እኮ። እሺ ቅድም ምንድን ነው ያልኩት? አንብብ ቀጥል። ከዛም በኋላ ምን ብሎ እንዳሉ ነገርኩ እኮ። ከዛም በኋላ ምን ብሎ እንዳሉ እኮ አንተ እኮ ኤንድ ጊቭስ እሺ አንብበው። ይኸው ወደዚህ ላልከው ኦኬ እሺ ምንድን ነው ኤንድ ጊቭስ ኢተርናል። ኦኬ ኢተርናል። እሺ ኢተርናል ምን ማለት ነው? ለዘላለማዊ። እሺ ቀጥልሽ። እቺን ብቻ ሲያምባ ተርጉማ ምን ማለት ነው? ጊቭስ ኢተርናል ይላል። ዘላለማዊነትን ይሰጣል ለማለት ቀጥ አላለቀም እኮ ጊቭ ኢተርናል ላይፍ ካለ ነው። እሺ ዘላለማዊ ሳሊቬሽን ብሎ ነው የሚያመጣው። ኦፍ ኮርስ ግን ለምንድን ነው መጀመሪያ ምን ብሎ ነው የተረጎሙት? ጥምቀት፣ የህፃናትን ጥምቀት ምን ብሎ ነው የተረጎሙት? እምነትን ይፈጥራል። እኔም እኮ ያው ከእነሱ ጋር አልጋጭም እኮ። አንተ ኧረ ቆይ ተረጋጋ። ካዱሽ እንዴ ዘላለማዊ ድህነት ይሰጣል እያሉ ነው። ኦኬ ለምን? እምነትን ስለሚፈጥር ጥምቀት። ልክ ነኛ? ምኑ ነው ዘላለማዊ ድህነት የሚሰጠው? ኦኬ ነገርኩ እኮ ጥምቀት አልኩ እኮ። ሰው ከመጠመቁ በፊት አሁን ለምሳሌ አንድ ሰው ሙስሊም የሆነ ሰው ሲጠመቅ ምን ያገኛል? ዘላለማዊ ድህነት ያገኛል። እነሱ እምነትንና ጥምቀትን አይነጣጥሉም ብዬ ነገርኩ እኮ። ምን ሆነ ነው ብራዘር? ነገርኩ እምነትና ጥምቀት አይነጣጥልም አልኩ። የተጠየቁት እዚህ ጋር ምንድን ነው? አንዴ እምነትና ጥምቀት ነው የሚለው። እስቲ ይችና ምንድን ነው ብሎ ነው የሚያምኑት? ሰው ምንድን ነው በጸጋ ብቻና በክርስቶስ ኢየሱስ ብቻ ብሎ ነው የሚያምኑ። መጀመሪያ ማወቅ አለብህ። ከዛም በኋላ ነው ይሄን ብሬክ ዳውን የሚያደርጉት። አየህ፣ አንዴ ተው፣ ብሬክ ዳውንህን ትተህ ቅድም አሳየው እኮ። አንዴ ይሄንን አንብበው፣ ብሬክ ዳውንህን ትተህ ይሄንን አንብበው። የጥምቀት ጥቅም አልኩ እኮ ይላሉ። ችግር የለውም ግን የጥምቀት ጥቅም ብቻ አይደለም፣ በትክክል ተርጉሞ እስቲ። ጥምቀት ለእኛ የሚሰጠው ጥቅም አልኩ እኮ ብራዘር። አዎ ጥምቀት የሚሰጠው ጥቅም አንደኛው ዘላለማዊ ድህነት ነው አሉ። አንተ እንደዛ ትላለህ፣ ትቀበላለህ? ኦኬ ኦልሬዲ እኔ በእምነት ስላገኘው እኔ አሁን ችግር የለውም። እነሱ በውሃም ስማኝ በቃልም በጥምቀትም በውሃም በቃልም ስለሚሉ እኔ በቃል ብቻ ነው ማምኑ። ችግር የለውም። እሺ ቀጥል እኮ አንተ ነህ። አንተ አሁን ሌላ ሰው ነህ። አሁን አንተ ሌላ ሰው ነህ። ግን ከእናንተ ጋር በጭራሽ እንደማይገናኝ ታውቃለህ። ኧረ ተወን፣ እኛን ወደ ጎን ልጠይቅ። አንተ አሁን በህፃንነት ተጠምቃል። አንተ በህፃንነት ተጠምቃል። አንዴ ካዶ እስካሁን እኔ ሚዩት አላደረኩም። እስካሁን አሁንም አታስገደደኝ ሚዩት እንዳደረገ። ስለዚህ ጠየቀኝ እኮ በመደማመጥ አሁን ቅድም ምን ብለህ ነው እዚህ ጋ የመጣ ነው? ከሞትና ከእንትን ያስመልጠናል ብለው ያምናሉ። ከሞትና ከሰይጣን ያስመልጠናል ብለው ያምናሉ ስል አረ አይሉም ብለሃል አይደለ? ይኸው ይላሉ። መልስ አለ? ቆይ እሺ ልመልስልህ። አንዴ ልመልስ። እነሱ አሁንም ልንገርስ 100 ጊዜ ደጋግሜ ልንገርህ፣ እምነትን ከጥምቀት አይነጥሉም አልኩ እኮ። እምነትን ከጥምቀት አይነጥሉም ማለት ምን ማለት ነው? ምንድን ነው የጠየቅኩህ መጀመሪያ? እኔ ኦኬ ምንድን ነው የጠየቀኝ? ታዲያ ሳታውቅ እንዴት ታወራለህ? እሺ ልጠይቅህ አንተን። እሺ አሁን ኦልሬዲ አንተ አሁን ጥምቀት የኃጢአት ስርየት የሚለውን ታምናለህ? ቆይ አንተ ጥምቀት ለኃጢአት ስርየት የሚለውን ታምናለህ? መልስ የለህም። በቃ እንግዲህ ዝም ብዬ ጠይቀህ ትወርዳለህ። አይደለም ጠይቀህ አይደለም። እሺ አንተ ጥምቀት ለኃጢአት ስርየት የሚለውን ታምናለህ ወይ አታምንም? ንገረኝ። ችግር የለውም። አምናለሁ። ኦኬ በህፃነት ነው ተጠምቀው ከየትኛው ኃጢአት አያገባም። መቼ ልጠመቅ አያገባም። ጥምቀት ለኃጢአት ስርየት ብዬ አምናለሁ። በኦርቶዶክስ 90% በህፃነታቸው ነው የተጠመቁት። ከየትኛው ኃጢአት እንትን ለማድረግ ነው? ለመንጻት ነው። 90% ብለሃል። ማስረጃ ክፈትና ይኸው ቪዲዮ ልኬልሃለሁ። አሳይ። ሌላ ወሬ አላስወራህም። ኦኬ ማስረጃ አውጣለሁ። እሺ ቆይ አንዴ አውጣለሁ። ሪሰርች እና ስታቲክስ አውጣ ቶሎ። ግን አወጣለሁ። ቃል ገባለሁ። ግን አወጣለሁ። ግን መልስ ሚውት አድርጌሃለሁ። ፎር ዘ ፈርስት ታይም ማለት ነው። ኦኬ ልትወጣበት ግን አንዴ በቃ ሚውት። እኔ ማስረጃ እስክታወጣ ቪዲዮ እስክታበራ ሚውት እንዳታነሳ አይደለም። ድምፅህን ወሬን ንገረኝ። ከየትኛው ኃጢአት ለመታጠብ ነው የተጠመቀው? ሚውት አድርጌሃለሁ። አላስወጣህም። የተጠየቀውን ለምንድን ነው የማትመልሰው? እሺ ሚውት
ያለን አይደለንም። አህት ቤተክርስቲያኖች አሉ። ዩኒቨርሳል ናት ቤተክርስቲያን። ከኮፕቲክም ታመጣልኛለ። ሁሉንም ሪሰርች ነው ኦርቶዶክስ ስትሉ ባይዘወይ በነገራችን ላይ ከዚህ በኋላ እኔ ኦርቶዶክስ ነኝ ስትሉ የኢትዮጵያ ኦርቶዶክስ ብቻ አይደለንም እኛ። ኦኬ ዓለም አቀፋዊት ኦርቶዶክስ ቤተክርስቲያን አለች። ኦኬ በየሀገሩ ያለች ማለት ነው። ስለዚህ ኦርቶዶክስ ሲባል እንደው የኢትዮጵያ ብቻ ሌላ ኦርቶዶክስ እንትን ሌላ ኦርቶዶክስ ምናምን ሆኖ አይደለም። ኦርቶዶክስ ብለህ ክሌም ካደረግ በኢትዮጵያ ማምጣት ከፈለክ እንደውም እድል ልስጥህ። ይኸው የኢትዮጵያውን ሪሰርች አምጣልኝ 90%። እንደውም የነ ኮፕቲክን የነ ሲሪያክን ምናምን ትተህ የህንድ ምናምን እነዚህ ምናምን ትተህ እንደውም የኢትዮጵያውን ብቻ እስኪ አምጣልኝ ሪሰርች። አንድ ስታቲክስ ሲወጣ 90% 50% ምናምን ሲባል ዊዛውት ኤኒ ሪሰርች ከሪሰርች ውጭ ወሬ ነው የሚሆነው። አሉባልታ፣ ጥላቻ ነው የሚሆነው። አምጣ 90% ህፃናት ነው የተጠመቁት የሚለውን ጥናት አምጣ። እና ሰዎች ደስ የሚለው ደግሞ ይህንን ጥናት ደግሞ ቤተክርስቲያኒቱ ያወቀችው ጥናት መሆን አለበት። ኢቨን ቢኖረህ ነው። እኔ 100% እርግጠኛ ሆኜ የምነግርህ የለህም፣ ግን ካለህ ደግሞ ካመጣህ ራሱ ቤተክርስቲያኗ ማወቅ አለበት። ለምን ዳታ ቤዙ ያለው ቤተክርስቲያን ጋር ነው። ዳታው የምንጠመቀው ቤተክርስቲያን ሄደን ስለሆነ መረጃው ቤተክርስቲያን ነው የሚኖረው። ስለዚህ ኮኔክሽን ይፈልጋል ማለት ነው። በል አሁን ሁለተኛ ያገኘውክ ቤት አንደኛ ከገዝት አስወርድሃለሁ፣ ሁለተኛ ብሎክ ነው ማድረግ ካላመጣ ይሄን መረጃ 90% ያልከውን ከፍታ አሳይ። ቪዲዮ ልኬልሃለሁ፣ ኢንቫይት አድርጌያለሁ። ቪዲዮ የሆነ ዌብሳይት አንብቤ ነበር። ቆይ አመጣሁልህ ነው። ቆይ አንዴ ጠብቅ። ችግር እኔ ከወንድሞቼ እና እህቶቼ ጋር አወራለሁ። ቀረ አሁን እንደዚህ እንደ በፊቱ እየመጣችሁ 90 አሁን መጀመሪያ ምን ብሎ ነበር ይሄ ወንድማችን ከጎናችን ያለው ወንድማችን ምን ብሎ ነበር? አረ እንደዛ አታምንም ሉተር ማን ነው ሉትራ እንደዛ አያምኑም። ገልጠን ስናሳይ እምነትና እንትንን አይለያዩ። ማን ይለያዩ አሉ አለ። ይለያያሉ ማን አለ? ከጅምሩ ማንም አላለ አረለ። ስለዚህ የመጀመሪያው ነገር ምንድን ነው? የሚያምኑትን እኛ አውጥተን አሳይተናል። እሱ ያመጣው ደግሞ እንትን አለ ማስረጃ አለ። ሚሶሪ ሲኖድ ላይ የቀረበ ጥያቄ አለ። ሉትራን ቸርች ነው፣ ሚሶሪ ሲኖድ ነው። እዛ ላይ ደግሞ የተጠየቀውን ጥያቄ ደግሞ በምን መልክ መለሱት? አዎ ለህፃናት እምነት ይፈጥራል ብለን እናምናለን። በነገራችን ላይ ለህፃናት ነው። እሺ ለህፃናት ነው ገና እምነት የሚፈጥርላቸው ብለው የሚያምኑት ማለት ነው። ለአዋቂዎች ግን እንደዛ አያምኑ። ካመኑ እንግዲህ ሉትራን ካሉ ይግቡ። ኦኬ ካመኑ ይግቡና እንግዲህ አሁን ሉትራን ካሉ ቁጥር መጻፍ ይችላሉ። አሁን ወደኛ ስንመጣ አሁን እኛ ስናወራ ሉትራን ይህንን እምነት ይፈጥራል ብለው ያምናሉ ወይ? አዎ ያምናሉ። ኦኬ አያምኑም ብለናል። ያምናሉ። አያምኑም አላለም። ስለዚህ ጥያቄ እሱ አይደለም። ጥምቀት ለድህነት ነው ብለው ያምናሉ ወይ? እንዲሁ ተራ ነገር ሁሉ አይደለም ነው የሚሉት። በቃ ተራ ነገር አይደለም። እንደውም ህፃናትን የማያጠምቁ ነካዶሽን አውግዘዋቸዋል። የተወገዘ ሰው ነው አሁን እዚህ መቶ ሉትራ እንደዚህ በላምጣ። አሁን ኦርቶዶክስ 90% ህፃናት ነው ብለሃል። አምጣ ማስረጃ። ካልሆነ ከዚያው ከነትዝታው ጋር ቤተክርስቲያን ስትሰድብ ትኖራለህ እድሜ ልክን። አንድ ገስት ላይ እኔ ሞዴሬተር የሆንኩ ከስር ሞዴሬተር ያላችሁ አንድ ገስት ላይ እንዳላዩ ይሄ ልጅ ካላመጣ ማለት ነው። ያው እንትችላለሁ። እሺ ዌብሳይቱን ክፈተው። ያው ይታያል። ዌብሳይቱን ክፈተው። ያው ይታያል። ግሎባል አንብባ፣ ችግር የለውም። አዘቅዝቀን ይታያል። ዌብሳይቱን ክፈተው። ያው ይታያል። ዌብሳይቱን ክፈተው ወንድሜ። ያው ይታያል። አንብብ፣ ችግር የለውም። አንብብ። እኔ አይታየኝም እንዴ? በግድ ነው እንዴ? ነው አንተ ልታይልኝ። በ2009 የተደረገ ሰርቬይ አለ እና በራሴ አንተ ያጠናውን አካል አምጣልኝ እንዴ። አንተ ሪሰርች አመጣለሁ። ጎሽ ስንት ዓመት ነው? ትልቅ ነህ። ኦኬ ላምጣልህ። ሲጠና በልበል ሚዩት ላድርግህና አንተ ቪዲዮን እስከዛ ፈልግ ዌብሳይትን። አንድ ጥናት ሲጠና ያጠናው ሰውዬ ወይም ደግሞ ዌብሳይትም ከሆነ በግለሰብ ደረጃም ከሆነ አምጣው፣ በእንትንም ደረጃ ከሆነ በካምፓኒም ደረጃ ወይ ደግሞ በድርጅትም ደረጃ ከሆነ አምጣው ዌብሳይቱን። ከዛ በኋላ ጋዘር ያደረገውን ዶክመንት
እንዴት ነው በመጠይቅ ነው ወይ ሪሰርቹን የሰራው? ማለት ሰው በመጠየቅ ሪሰርች ሲሰራ ሰው በመጠየቅ ይሰራል ወይስ በምንድን ነው? ኮሌክት አድርጓል ወይ ዳታ እና የትኛውን ዳታ ነው ኮሌክት ያደረገው የሚለውን አምጣ። 90% የሚለውን ማለት ነው። ዘቅዝቆ አንብቦ ይለኛል እና እንደዚህ ልዘቀዘቅልህ ነው። አሰብኩት እኮ እንደዚህ ተዘቅዝቄ እንትን ስል ማለት ነው። አሁን የከፈትከው እሱ ከሆነ በቃ ዌብሳይቱ መንካት እኮ ነው ነው ወይስ ኤአይ ነው የጠየቅከው? የሆነ ኤአይ ምናምን ነው የጠየቅከው? እሺ ሚዩት ነህ። ሬዲት ነው የከፈትከው? ፓፓ ሚዩት ነህ። ኦኬ ይታያል፣ ይሰማል ወይ? የሆነ ሬዲት የሚል አይቻለሁ መሰለኛ። ያው አርቲፊሻል ኢንቴሊጀንስ ነው። እሺ ሬዲት ምንድን ነው? አንዴ ቆይ፣ ሬዲት ምንድን ነው? የኔን ጽሁፍ እንዳታገኘው በዚህ አካውንት አለኝ። ማንም ሰው ገብቶ እንደ ፌስቡክ የሆነ ጽሁፍ መጻፍ ይችላል። የሆነ ርዕስ ላይ ማውራት ይችላል። ከምትዋረድ ልርዳህ ብዬ ነው። ምንም ልክፈት ምን አንተ ጠየቀኝ አይደል? ሪሰርቹን አምጣልኝ። ክፈት። ሪሰርች በቃ አልከፍትልህም። እሺ ይቅር፣ አልከፍትልህም። እስቲ ክርስቶስን ሪሰርቹን ያመጣው ትበለኝ። አልከፍትልህም አልኩህ። እሺ ሪሰርቹን ትተህ አሁን ሬዲት ላይ አሳየኝ። አላሳይም። አይ አሁን አሳየኝ፣ በእናትህ አላሳይም። የግለሰቦቹን አሳየኝ። መጀመሪያ ወጣሁልህ አይደል? አሳየኝ የፈለከው ነው። አይ መጀመሪያ አውጥቼልሃለሁ። እንግዲህ አልቀበልም አልከኝ። አሳየኝ። አሁን ከአርቲፊሻል ኢንተለጀንስም አምጣና አሳየኝ። ከፈለግከው አሳየኝ፣ የፈለግከው ችግር የለም አሳየኝ። እስኪ እንዲህማ ተዋርዳ አትወጣም። የምር የሆነ ነገር ነጥብ መጣል አለብህ። ቶሎ በል። ኦኬ እሺ፣ ያው ጠየቅኩ እኮ አንተ እንትን ስልህ እኮ አንተ አላምንም አልከኝ። በቃ ይኸው አምጥቼ እላለሁ። እዚህ ጋር አየህ 90 ችልድረን ባፕታይዝ ይላል። አየህ አይደለም? ምን ብለህ ነው የጠየቅከው? 90% ችልድረን ባፕታይዝ ይላል። ምን ብለህ ነው የጠየቅከው? ጥያቄውን አንድ ያንባው። ይሄ አርቲፊሻል ኦርቶዶክስ ላይ እንደሚታወቀው 90% በሕፃንነታቸው ነው የሚጠመቁት ያልኩህ። አንዴ እሺ፣ ከፍ አድርገው፣ ጠጋ አድርገህ ከፍ አድርገው። እሺ አንዴ። ያው ይታያል አይደለ? ይኸውልህ ስልክህን ጠጋ ነው የምታደርገው። መጀመሪያ ያው ይታያል እዚህ ጋር። አሁን ጠጋ አድርገው። ያው እሺ፣ አይደለም ስልክህን ጠጋ አድርገው ወደ ጽሁፉ እንድናነብ እኮ ነው። ኦኬ አይታይም እኮ እንደዚህ ሳደርግ አይታይም። ወይም ደግሞ ምን ብለህ ጠየቅከው? እስኪ አንበው። በቃ በመስማት ብቻ እንትን እንበል። ካሜራ እኮ ባይዘዌ ወደታች እንዳናየው እንዲህ ወደታች አድርገኸዋል ራሱ ካሜራውን። እሺ ይታያል። ምን ብጠይቅ ምን አገባ? ዝም ብለህ አንተ ያወጣውን አታነብም እንዴ? አይ እኮ እሺ አንብበው። ኋይል ግሎባል። እሺ ኋይል ብለህ አንብበው። ኦኬ ቀጥል። አይ 2000 ራሽያ ኦርቶዶክስ ኋይል ብለህ ቀጥል አንዴ። ኦኬ አይ አንተ የፈለግከው ነው። አይ ኋይል ብለህ ቀጥል። ነገርን ሲያነቡ ግሎባል ፐርሰንቴጅ ኖት አቬላብል ይላል። ኦኬ ወደታች የሚነበበው። እሺ ኋይል ግሎባል ፐርሰንቴጅ ኢዝ ኖት አቬላብል ይላል። በቃ የለም ግሎባል ፐርሰንቴጁ የለም እያለ ነው አይደለ? አይ እንትን የተደረገ በራሽያ 2009 ሰርቬይ የተደረገ አለ አይደለም? ግሎባል ምን ማለት ነው? የዓለም አቀፍ ነው የነገርኩህ። ዓለም አቀፍ ፐርሰንቴጅ የለም አለ አይደለ? በቃ ልክ እንዲህ ሲል አትልፋ፣ ዝግት አድርገውና አሁን ሩሲያ ኦርቶዶክስ ምናምን ትተህ በቃ የለም አለ። አየህ ዓለም አቀፍ የሆነ ቤተክርስቲያን ዓለም አቀፍ ናት በነገራችን ላይ። እሺ ኦርቶዶክስ ስትሆን ዓለም አቀፍ ናት። ስለዚህ ዝግት ታደርገውና እንደዚህ አይነት ነገር ከአርቲፊሻል ኢንተለጀንስ ራስህን ራቅ ታደርግና ማንበብ ትጀምራለህ። ኢንተለጀንስ በል ኢንተለጀንስ እና ከዚህ በኋላ አንድ ቤት ባይክ አስወርድሃለሁ። እንዲህ አይነት ቅጥፈት ኦርቶዶክስ ተዋህዶ ላይ ስታወራ
እንዳልሰማ ድጋሚ 90% ምናምን ብለህ ማለት ነው። አሁን እታች በገዛ ፍቃድህ ውረድ። በህፃነት ጥምቀት ቆይ አንተ እታች በገዛ ፍቃድህ ውረድ። አሁን ቆይ መጀመሪያ ጠየቀኝ አይደል? እኔ ልጠይቅሽ አንድ ጥያቄ። አሁን ውረድ፣ ሳላስወርደህ ውረድ። እሺ በቃ ደህና ዋል። አትቀደድ። እሺ ለሌላ ጊዜ በቃ ውረድ።